ዛሬ የጠራሁት ምክንያት አብርሽ መስቀል ገጠር ድንጋ። ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ ወይ? እኔ ደህና ነኝ። ሀያቴ ቤት ገጠር አለና እዛ ሄደን ጥሩ ጊዜ መስቀል እንድናሳልፍ አብርሽን ጠይቀዋለሁ። ደውዬለታለሁ። ዛሬ ነው ከቤት ሁላ የሚወጣው። እሱንም በስንት ልመና በስንት መከራ ያው ያሳለፍኩትን ሁሉ አልናገርም ብዬ ነው እንጂ ደውዬለት ከቤት ወጣ ራሱ ስለው ካልወጣ ቤት መጣለው ብዬው ነው ሁላ እሺ እወጣለሁ ያለኝና እስቲ ደውዬለታለሁ። እንዴት ነህ? ደህና ነህ? አለ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? ተሻለክ? ለውጥ አለክ? አሁን ምንም አትልም? ደህና ነህ? እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። ዋው ግቢ እንዴት ተዛለሽና? እኔ ይሄን ግቢ እውነት መርሳት አልቻልኩም። በቃ በጣም ነው የወደድኩት። ለምን ወደድሽ? በአንተ ምክንያት። የምርሽ? አዎ። አሁን ግልጽ አታናግረኝ ትላለህ። ምክንያት አብርሽ መስቀል ገጠር እንድንገባ ፈልጋለሁ። እሺ ሁሉም እንደሄዱ ታውቃለህ። እኔ እናንተ ነን የቀራ ነው እኮ እና እኔ ነኝ እኮ ሄዱ ያልኳቸው ሁላቸውንም። አዎ እኮ እነሱ ደግሞ ተስፋ ቆረጡ። እኔ ደግሞ ተስፋ መቆረጥ ሰው አይደለሁም። ስለዚህ መስቀል አብረን እንግባ። ፍቃድልኝ። ምንድነው አሁን እኮ መንገድ መስቀልን ማክበር ምን ማሰብ ያስፈልገዋል አብርሽ? ስለዚህ አብርሽ ሰው እኔ አንተ ብዬ አይደል የቀራሁት? አላሳዝንህም? በጌታ እኔ ለአንተ ብዬ ነው የቀራሁት እና ያ ሁሉ ሰው ሄዶ እኔ ሳልሄድ አሁን ብቻሽን ሂጂ ከሆነ በጣም እውነት ነው። እናትክ እሺ የምር ከካሜራማን ጋር ነው አይደል? እንሄዳለን አይነት አንሄድም። ካሜራማኑማ ተስማምቷል። አንተን ለማስማማት ነው እዚህ ቆመው እንደ ከኛ ጋር አብሮ ይሄዳል። ቪዲዮ ምናምን ሊቀርጻል። አዎ ጌታ ጥሩ ነገርም ደግሞ ለቤተሰቦች ይዘህ ትመጣለህ ማለት ነው። መስቀል እዛ ስታከብር ምናምን ጥሩ ነገር ይዘህ ትመጣለህ። በእናትህ ከኔ ላንተ ብዬ አይደል የቀረሁት? ምን ያብራው? ኧረ እግዚአብሔር በእናትህ እኔ አሁን በቃ የታቦት የቤተክርስቲያን ስም ከምጠራ አሁን በእናትህ በቂ ነው ብና እሺ በለኝ። እግዚአብሔር ጨነቀኝ እውነት። እና ሰው ቤት ተኝቶ ማክበር ይፈልጋል ለመስቀል። እሺ በለኝ። አሁንም ተኝቼ ነው ያልኩት። ግን አሁን ምን መሰለሽ እውነት ለና ቤላ ምናምን አልሄድም ብያቸው አሁን ከአንቺ ጋር ሲሄድ እነ ጽጌውላ ዘንድሮ ገብተዋል ወደ ገጠር ማለት ነውና አስቢ ለነሱም ቢቢ አሁን እሺ ስልሽ ሌላ ነገር እንዳይመስል ባሊድ አስፈላጊ ካልሆነ ማለት ነው ራሴ ነኝ ሐሳቡን ያመጣሁት ትልና ይሄ ቪዲዮ አለመፖስት ይችላል። በቃ ሐሳቤ ራሴ ነኝ ሐሳቤን ያመጣሁት ትላለህ። አለቀ። አንተ ብቻ እሺ በልና አብረን እንግባ። በእናትህ አብርሽ በእግዚአብሔር ይሄ ሁሉ ሰዓት ምንም ክርክር የሚያስፈልገው ጉዳይ አይደለም። እሺ በል ከዛ እንሄዳለን። ይቀወጣል፣ ይጨፍራል። ጉራገኛ ከሳምንት በፊት ነው እየተለማመድኩ የነበረው። አሳያለሁ ጥበቤን አሳያለሁ። እዛም እነሱ ሲያዩ ጌታን ደስተኛ ነው የሚሆኑት። ጌታን እንደ ምንም ቢሆን አንዳቸው ከጓደኞች ሲጎሉ ደስ አይላቸውም ማለት እንሰለከነሽ እኮ። እሺ በቃ የምርክና እኔ አብርሽን ማለት ነው በቃ ሐሳቡን ማላስቀይረው ነገር የለም። በጣም ጎበዝ ሰው ነኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ጌታን በጣም የእምቢታ ሰው ነውና እኔ ደግሞ በጣም በንግግር ማምን ሰው ነኝ። ደስ ብሎኛል በጣም። እንቀውጠዋለን በቃ በደንብ አድርገን እናፈጋለን። ግን ማለት ነው አንቆይማ ቶሎ ነው የምንመለሰው። እናንተ ተፈልክበት በቃ መስቀልና አክብረን መመለስ እንችላለን። ደስ ብሎኛል ጌታን። እሺ ግን ማለት ነው አንቆይም። የምር በዓል ማሳለፈን 3 ቀን ቆይተን ነው የምንመጣው። ስለመቆየቱ ጉዳይ እናወራበታለን። ሲጀመር ሀገሩ ራሱ ያስቆይካል። ሀገሩ አለ፣ ከዛ የሄርሜላ ቫይብ አለ። ራዛር እኮ እንዴት ማለት በቃ እዛ ደስተኛ ትሆናለህና የምትመጣበት እኔ እንጃ የምትመለሱላ አይመስለኝም። እዛ ገጠር መጣ ገጠር አትበለው ባይዘዌ በጣም ነው የሚመቸው። አቃይ ከቡታጀራ ከከተማው ይርቃል ወይንስ? ከቡታጀራ ትንሽ ነው የሚርቀው፣ ግን በመኪና ይኬዳል ነው እንዴ? አዎ። እና ፏፏቴ ያለ ምናምን እንዴት እንደሚያምር በጣም ግሪን ኤሪያ የበዛበት በረሃ ገጠር አይደለም። እኔ የምወስድክ ደስ ይላል። ብቻ በጣም እሺ ስላልከኝ ደስ ብሎኛል በጣም ይካል። ከዛ በኋላ ከመስቀሉ በኋላ ለእያንዳንዱ ማለት አዘጋጅ እሺ፣ ለሁሉም ሰው ማለት ነው
ምን ለሚጠይቁን ጥያቄ እኔ እንኳን ለመልስ ባንተ በኩል ሊመጣ ስንት ነገር ተቀብያለሁ። እንኳን አብርሽ ካንቺ ጋር መጣ በሚለው ነገር ምንም ችግር የለውም። እሺ ምን አገባኝ። በጣም ደስ ብሎኛል። ጌታም ቤተሰቦቼ የሆነ 50 በ50 ሆኜ ነበር የመጣሁት። ያ ማለት በቃ ቀበለኛል አይቀበለኝም ብዬ አስቤ ነበርና እሺ የኔ የዋህ በጣም አመሰግናለሁ። እንዴ ጎንበስ ታስነክሽኝ ነው አትል እንዴ ደስ ይላል ጌታን። ስለዚህ ልብስ ምናምን አዘገጃጅና እሺ እንደዛ ከሆነ አዳዲስ ልብስ ፓክ አድርጊልኝ። ግዢልኝ አትለኝም መቼስ እንዴ ግዢልኝ። ኧረ ይገዛላል። እሺ ችግር የለውም ገዛላለሁ። ኧረ የምር ካርገዛሽልኝ መቼም በለበስኩት አልሄድም። አዳዲስ ነገር ፈልጋለሁ። ከዛ ልዩ እንክብካቤ ፈልጋለሁ። ሀያትሽ ብቻዋን ነው የምትኖረው ወይስ? ብቻዋን ነው የምትኖረው። ከዛ ያው አንዳንድ ቤት ልጆቿ ምናምን ሌላ ሀገር ናቸው እና ታዲያ አክስቶቼ አጎቶቼ ማለት ነው። ብቻዋን አይከብዳትም? ምኑ ሰው ይዘን እኔ ቀደም ብዬ ሄጄ ነገሮችን አስተካክላለሁ። አለቀ። ከዛ ነው እመጣለሁ። ከዛ ትመጣለህ። ከዛ ታስተዋውቂኛለሽ። ከዛ አስተዋውቃለሁ። ይቀወጣል። በቃ ከዛ ወደ ቤት እመጣለሁ። ይቀወጣል ማለት ምን? ይጨፈራል። ዳመራ በርቶ ማለት ነው። እሺ ሌላ ጥያቄ አለክ? ሌላ ጥያቄ የለኝም። ያንተ ጥያቄ ብዙ ስለሆነ እንደዛ ከሆነ እኔ ብቻዬን ወስደሽኝ እዛ እኔ ስለምፈራ ማለት ነው እና አቤልንም ጓደኞቼን ሙሉ አብረን ለምን አንሄድም? እኔ በጣም ደስ ይለኛል። እነሱ ታጀራ ሄደዋል። በዛው መንገድ ይዘናቸው እንሄዳለን። ደስ ይለኛል። እኔ የራሴ ሀገር አልሄድ የራሳችን ሀገር እንሄዳለን ብለው እንዳያስቡ ብዬ ነው እንጂ እነሱማ ካሉ ለጽጌ የሚኖረው እንደዛ ከሆነ በቃ የምር ጌታ አይደል ሰው ግን እንግዲህ ምንም ችግር የለም። አለኝ ምንም እርግጠኛ ነኝ ኖርማል ነው ማርያምን። ስለዚህ እንደዛ ከሆነ ሰብሰብ ብለን እናንተ ጋር እናሳልፈው። ታዲያ ጌታ ደስተኛ ነኝ። በጣም ደስ ይለኛል። ይሄ ሀሳብ በቃ ግን ሀያትሽ ላይ ጫና እንዳናበዛባት ምንም ችግር የለው። ምን ያለው ከዛ በኋላ የሰፈሩን ሰው አለ እኮ ብቻዋን እኮ አይደለችም። የሚያግዛት ሰው ይኖራል። እሺ ግን ደግሞ አሁን ለሁሉም ነገር አስቀድመን አንቺ ላይ ጥናት ማድረግ ስላለብን እሺ ጉራግኛ እዚህ ጨፈረ አሳይንና ቢቢቢ ጌታን አልችልም። ጉዳዩ ከካሜራ ጀርባ ነው። ጭፈራዬን ማሳየት ፈልገው አረባክሽ ለማን ነው ታሳይ? ፋሚሊስ ናቸው አይደለ? ፋሚሊስ ማለት ያው እኔ ባያችሁ አታሳጣኝ። በጌታ እኔ አልጨፍርም። ጌታን አልጨፍርም። አንደኛ ልብስ አይመቸኝም። ጉርድ ነው የለበስኩት። ሱሪ ተለብሶ ነው የሚባለው እኮ ጨፍሪና የምር ላለመጨፈር ፈልጋ እንጂ ማለት ነው። ፋሚሊቲ አሳያችኋለሁ ጥበቤን፣ ግን አሁን አይደለም። መስቀል ቫይብ ላይ መስቀል እንደሚመስል እንደዚህ ተለብሶ በጉራጌኛ አይጨፈርም። አዎ ቃል ገባለሁ፣ አስነካዋለሁ። ቤተሰቦቼ እንዲቻላል እንዴ ነው የምትሉኝ? ስለዚህ እንደዛ ከተሰማማን እዛ ትጨፍሪላችኋለሽ ማለት ነው። ለነሱ በባህል ቀሚስ ጎን ላይ ከክትፎ በኋላ አይደል? ከተበላ በኋላ እንዴና መስቀል እኮ ዋና ቫይቡ ክትፎ ነው። እሺ እና ብቻውን ስጋውን ለይቼ ክትፎ ሰርቼ አበላሃለሁ። ለኔ ለብቻ ከሌሎቹ ለይተህ ወይ እንድታየው ማለት ነው። በክትፎ አይ ያው በጋራ ብናየው ይሻላል። ለብቻ ከምታሳይ እኔ ለብቻ የሚባል ነገር ፈራለሁና ለዛም ነው ከጀማው ጋር እንሂድ ያልኩት ማለት ነው። ፈርተኸኝ ነው? ኧረ እኔ አንቺ ፈርቼ ሳይሆን ሞመንቱን ፈርቼ ነው። ያው እኔ ሰው ፋሚሊ ጋር ሲሄድ ትንሽ ፈራለሁ። ለዛ ነው። እሺ ደስ ይለኛል። ይኑሩ ችግር የለውም። ግን ሞመንቱን ፈርቼዋለሁ። አያስኬድም። እንዴት? እኔ ሴት አይደለም? እሱን አላየሁም። ኧረ ጉዴ ፈላ። እሺ ለማንኛውም ክፉ ነገር አታናግሪ። የኔን አንደበት ነው የሚጠብቁት ደግሞ እነሱ። እሺ ለማንኛውም ቦርሳሽን እንኪ ብትይዘው ምን ችግር አለ? ምን ትሆናለህ? እስካሁን ይዘኸው አይደል? ወንድ ልጅ ቦርሳ ይዘው ምን ያማራል? ያዘው ከፈለክ ቃል ከሞረውራው ከምትዩ ኢየሱስ አንተ እኮ አታረገውም አይባልም። እሺ ለማንኛውም ቤተሰቦቼ ለሄርሜላ ፍት ልሄድ ነው። መሄድ ሳልፈልግ ግን ደግሞ ማለት ነው እዛ ሄጂ ቢደብረኝ ምን ቢለኝ ምናምን ኃላፊነቱን የምትወስደው አቶ ማለቴ ወይዘሮ ሄርሜላ ነች። እሺ ወይዘሮ ሄርሜላ ነች። ስለዚህ ኃላፊነቱን ከወሰደች ደግሞ እኔ ምንም ችግር የለብኝም እሄዳለሁኝ ማለት ነው። እና አሪፍ ቆይታ እናሳልፋለን ብዬ አስባለሁኝ። እዛ ግን ቪዲዮ ምናምን እየቀረጥን እንለቅላችኋልና ግድ ነው ሲጀመር የመስቀል ነገር ለራስም ባይሆን ለቤተሰቦች ብለህ መሄድ ነበረብህ። ሳሳጣህ ማለት ነው እዚህ ጋር አይ ለነሱ እንኳን አስረድቻቸው ነበር። ግን ደግሞ አሁን ሳልነግራቸው ደግሞ ሲሄድ ሞር ሰርፕራይዝ ነው የሚመስለኝ። እና ነገ ጠዋት ነው የምንሄደው ወይስ ዛሬ? ነገ በጣም አሁንማ ልብስን አዘገጃጅ እንሄዳለን።
ከዛ በኋላ ይደብረኛል ለሚለው ሄርሜላ ያለችበት ቦታ ማንም አይደበርም። እርግጠኛ ነኝ። በቃ እያንዳንዱን አይደል አንተ ካንተ ጓደኞች ውስጥ አንድ ሰው አይደበርም። ምክንያቱም እኔ ድምቀት የሆንኩ ሰው ነኝ፣ የጨለማ ብርሃን ነኝ። እሱ ባይመሰክርልኝም ያው እንዴ በጣም ፍልቅልቅና አጥናኝ ራስሽን እንደዛ እያልሽ እንጂ እኔ አልወጣኝም አይደለም። ማንም አላለሽም፣ እኔም አላልኩኝማ። እኔ ውስጥ ላይ ብዙ ሰው ይለኛል እና ምንም ችግር የለውም። በውስጥ መስመር ኦዲየንሶቻችን ናቸው የሚሉሽ። አዎ በየኔ ፍልቅልቅ የኔ ፋንዲሻ እባላለሁና አንተ ባትለኝም ያጽናኑኛል የአብርሽ እህቶች። እሺ እንደዛ እንድትባይ ትፈልጊያለሽ? ባልፈልግም ብፈልግም በቃ ይሉኛል። ታውቃለህ ማንነቴን ይነግሩኛል። አንተ ግን አንድ ቀን ሻይሁን ብሶቴን ባልጀምር ነው የሚሻለው። ለማንኛውም እኔ አሁን መዘጋጀት አለብኝ። ለብርድ የሚሆኑ ልብሶች መያዝ አለብኝ። ዳገት ነው ወይስ? ብዙም ዳገት አይደለም። ምንም ያደክም ነገር የለም። በእኔ ጣለው ችግር የለውም። እውነት ጌታን። እሺ ጽድት ያለ ገጠር ነው። በቃ እንደዛ ከሆነ በፈረፈረ ያለ ልብስ ዛሬ መገዛት አለብኝ። እና ደግሞ ለሀያትሽ ምን ይዤላቸው ብሄድ ደስተኛ ይሆናል? ይሄንንም ንገሪኝ። በጣም ምርጥ ሀሳብ። እግርና እጅህን። አይ ምሬ ነው። እውነት ምንድነው ተይዞ የምትሄደው እንደዚህ በመስቀል ምናምን ስትገባ? አሁን ለኔ ፋሚሊ በአመት ልብስ ሊሆን ይችላል፣ የሚያስፈልጋቸውን አስቤዛ ሊሆን ይችላል፣ ምናምን ብዙ ነገር ይዤላቸው እሄዳለሁ። እሺ አሁን እኮ ያሰብከው ነገር አይደለም። ምን ያርል እንደ ሂድ ያልኩህ እኮ ነው። ግን ደግሞ ያው ምንድነው እናቶች ወይንም ሀያቶች የሆነ ነገር ጊፍት ይዛችሁላቸው ስትሄዱ በጣም ደስተኛ ይሆናሉና ለነሱ የሚሰጥ ነገር ቶሎ ሜንሽን አድርጉ። አይ እኔ እንዲህ አልልክም። በቃ ቤተሰቦችን አማክር። እሺ ያበሻ ልብስ ቶሎ በይ። ያበሻ ልብስ ያልታሰበ ወጪ ባታወጣ ደስ ይለኛል። እኔ አይደለም እኔ እንኳን ስለ ወጪ ሳይሆን እያወራሁሽ ያለሁት ያው እናቶች አበሻ ቀሚስ፣ ነጠላ በቃ በቂ ነው። ወይ አበሻ ቀሚስ ወይ ነጠላ በቃ አይበቃም? ሌላ ምን ይደረጋል? በቃ እንደዛ ከሆነ ፋሚሊዎቼ እነዚህ ነገሮች ይዘንላቸው እንሄዳለን። ከዛ አሪፍ ታይም እናሳልፋለን። በዛውም እኔ እነ ማዘርጋ ጋሽ ጋር ብታጀራ መደርሳለሁኝ። ብቻ አሪፍ ታይም አሳልፈን ይመጣለሁኝ። ከዛ መልስ እንግዲህ ቤተሰቦቼ የኔም ቀኔ እየደረሰ ነው መሄድበትና ምንሽ እዚህ ጋር ማውራት አይጠበቅብኝና እኮ ሰላም ውለን የሆነ ጠብ የምታደርገው ነገር አለና አይሽ እንዳይደብርሽ ነው። በቃ ስለዛ ማውራት አልፈልግም፣ ግን ደግሞ በቃ በሰላም መስቀልን አሳልፈን ለመምጣት ያብቃን። ከዛም በኋላ ያለውን ነገር ደግሞ እግዚአብሔር ያውቃል። ይሄን ሀሳብ ስለተስማማ በጣም ደስ ብሎኛል። እሺ እውነት ይሄ እምቢ የሚለው ልብክን በመስበሬ በጣም ደስ ብሎኛል። ፍራውን አርግሻል። በጣም ደስተኛ ነሻል። በጣም ደስተኛ ነኝ ጌታን። ደስ ስላለሽ ነው ደስ ብሎኛል። የሚያስደስትሽ ከሆነ ችግር የለብኝም። ሄጄ 3 ቀንም 4 ቀንም እቆያለሁ። እሺ ከተመቸኝ ነው። ግን ያው እንደየሰው ፍላጎት ስለሚለያይ አንቺ የምትፈልጊው አንቺ የሚያምርሽ ነገር እኔ ላያምረኝ ይችላል፣ እኔ ላያስፈልገኝ ይችላል። ስለዚህ እዛ ሄጄ ከወደድኩት እዛውም ልንቀር እንችላለን። ምን ነው አይ የመቅረፍ እንኳን ፕላን የለሽም? አዎ እሺ። አንተ ከፈለክ ችግር የለውም። በቃ እሺ ችግር የለውም። እዛ ሄደን የምናየው ይሆናል ሁሉንም ነገር ይመቸኝም አይመቸኝም ያሉትን ነገሮች እያንዳንዱ ነገር እዛ ሄደን የምናየው ነው የሚሆነው። እና አሁን ግን ማለት ነው ቶሎ መገዛዛት ያለብኝ ነገሮች አሉ። እነሱን ለገዛዛ አንቺ የሚያስፈልግሽ ነገር አዘጋጅተሻል? እኔ እንኳን በጣም ሬዲ ነኝ። ኮት ይዣለሁ፣ ቱታዎች ይዣለሁ እንዳይበርዳኝ። እሺ ሌላ? ከዛ በኋላ በቃ ከውድ ቤተሰቦቻችን ጋር ይሄ እንላለን ማለት ነው። ኧረ እግዚአብሔር አንዴ አታሳይበት ቦታ እንዳብረ። እሺ አንዴ አሳይ እንሄዳለን። እኔ አልጨፍርም። በባህል ይጠብቁን። በሚገርም ሁኔታ በሚገርም አጨፋፈር በባህል ይጠብቁን። እንዴ እዚህ ጋር ማክሸፍ አልፈልግም። እንደዚህ ለብሼ እሺ ይነድሽ እንዴ በሚገርም አበሻ ቀሚስ እንላለን። ዛሬ ተቀይሮ ልብ ገዝቷል። ሚወደውን ወዶ የጠላውን ጠልቷል። እኔስ ቻልኩት ማይቻል የለ ብቸኝነት ሰው አልገደለ። ብቸኝነት ሰው ቢገልማ ማን ይቀራል እዚህ ከተማ?